የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት በደረሰኝ በመግዛትና በመሸጥ በግብር አከፋፈል በሕግ ተገዥነት ደረጃ የተሻለ አፈጻጸም ላስመዘገቡ 3 ታማኝ ግብር ከፋዮች እውቅና ሰጥቷል። ይህም የሚከፈለው ግብር በቀጥታ ወደ ተሻለ ኑሮ፣ ወደ ውብ ከተማነትና ወደ ዘላቂ ልማት እንደሚቀየር ያመላክታል። ስለሆነም ዛሬ እውቅና የተሰጣቸው ግብር ከፋዮች ለከተማችን እድገትና ለሀገራችን ብልጽግና ላደረጋችሁት አስተዋጽኦ የሚገባችሁ ክብር ያገኛችሁበት ቀን በመሆኑ ደግሜ እንኳን ደስ አላችሁ ማለት እወዳለሁ። የዛሬው መድረክ ትልቁ ዓላማ ግብሩ በአግባቡ የሚከፍሉ ታማኝ የሆኑ ደረሰኝ በአግባቡ የሚቆርጡ ግብር ከፋዮች እዚህም እዛም ከሚታዩ በጎጥ መንገድ ከሚንቀሳቀሱ ጥቂት ነጋዴዎች ጋር አብረው በአንድ ላይ መጨፍለቅ ስለሌለባቸው በየጊዜው በሕጋዊነት ለሚሰራው ግብር ከፋይ ለታማኝ ግብር ከፋይ እውቅና መስጠት አስፈላጊ ነው። ከንግዱ ማህበረሰብ ጋር በቅርበት ተጋግዛችሁ በቅርበት መስራት አለባችሁ በሚል በክብር ከንቲባችን የተቀመጠውን አቅጣጫ መሰረት አድርገን የተዘጋጀ ትልቅ ፕሮግራም ነው። በዚህ በመርካቶ አካባቢ በግብር አከፋፈል ስርዓታቸው በሕግ ተገዥነታቸው ደረሰኝም በአግባቡ ሲሸጡም ሆነ ሲገዙ በመቀበል ታሪካቸውና የሕግ ተገዥነት ደረጃቸው የተሻሉ የሚባሉትን መርጠን ዛሬ ለእውቅና በሁላችሁም ፊት አቅርበናቸዋል። እናንተ ለዛሬ እውቅና የበቃችሁ ውድ ግብር ከፋዮቻችን እንኳን ደስ ያላችሁ ማለት እፈልጋለሁ። ታማኝ ሆነ ሕጋዊ ከሆንላት በግብር አይደለም የቆሙት ብዙ ሀገራት። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትና ገቢዎች እጅ ለእጅ ተያይዘው የንግዱን ማህበረሰብ ጥያቄዎች በመቀበል ወደ ገቢዎች በመውሰድ ጥያቄዎች በርካታ ጥያቄዎች እንዲፈቱ ካደረገበት ዓመታት አንዱ ይህ ዓመት ነው። ለራሴ ለሀገር ክብርን የምከፍለው ደስ እያለኝ ነው። ለራሴ ለሀገር ክብርን የምከፍለው